ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ትንሽዬ ክርስትና አለኝ። የእህቴ ክርስትና ነው። እሱን የሰራነውን ወጦች ያዘጋጀነውን ነገር በትንሹ ላሳያችሁ ብዬ ነው ማለት ነው። ይሄ ቀይ ወጡ ነው። እንደምታዩት ቀዩን በዚህ ነው የሰራ ነው። አልጫ 2 አይነት ነው 3 አይነት አለ። እሱን እናያለን አብረን። አልጫ ደግሞ ይሄው እዚህ ጋር አለ። ይሄ የክክ አልጫ ነው። ክክ ነው ይሄ ማለት ነው። ሌላ ደግሞ አለ፣ አሳያችኋለሁ። አብራችሁኝ ቆዩ። እሺ፣ እዚህ ጋር ደግሞ አልጫ የድንች አልጫ ነው። በአልጫ ማለት ነው። ድንች ነው ይሄ። ያው ሽንኩርቱ ወደ ላይ ወጥቶ ነው። እኔ ከላዩ ቀንሼ አዘጋጅቻለሁ በእቃ ማለት ነው። በሳህኖች ቀዳድቼ አዘጋጅቻለሁ። እሱንም እናየዋለን። ይሄ ደግሞ የአበሻ ጎመን ነው። እንደምታዩት የአበሻ ጎመን ከላይ አንስቼለታለሁ። ያው እዛ ነው ያሉት በእቃ ማለት ነው። እነሱንም አብረን የምናይ ይሆናል። የአበሻ ጎመን ተቀቅሎ ተከትፎ ማለት ነው። ያው እዚህ ያለው ጎመን አብራንጎ የሚባለው በጣም ጠንካራው ስለሆነ ቀቅለን ነው የከተፍነው ማለት ነው። ክትፎ አይደለም ግን ጎመን የተከተፈ ነው። ጥብስ ማለት ነው፣ ጎመን ጥብስ። ወደዚህ ስንመጣ ደግሞ ጥቅል ጎመን ከካሮት ጋር ማለት ነው። ይሄም የተጠበሰ ነው። እንደምታዩት በእንደዚህ አይነቱ ተሰርተዋል። ከዛ በኋላ አንድ ላይ ያዘጋጀነውን ነገር ደግሞ አብረን የምናይ ይሆናል ማለት ነው። ዛሬ ክርስትና ነው። ያው ክርስትናውን መቅረጽ ባይመቸኝም ለጊዜው ከትንሹ ቀንጨብ አድርጌ ላሳያችሁ ብዬ ነው ማለት ነው። እሺ ጋይሶች፣ እንግዲህ በእንደዚህ አይነቱ አዘጋጅቻለሁኝ ማለት ነው። አሁን እዚህ ጋር ያዘጋጀሁት ሳህን እዚህ ጋር አለ። ያው ሰው ራሱ እያነሳ እንዲወስድ ማለት ነው። እዚህ ጋር በመሶብ ነው የማደርገው፣ ግን መሶቡ አሁን ለጊዜው እንትን በጣም ከፍታ ስላለው ነው ማለት ነው። እዚህ ጋር እንጀራ ቆርጬ አዘጋጅቻለሁ። እንግዲህ ይሄንን ይመስላል ቤተሰብ። እዚህ ጋር እንደምታዩት የጥቅል ጎመኑ አልጫ ነው። እዚህ ጋር ደግሞ ጎመኑ ነው ያዘጋጀሁት። እዚህ ጋር ደግሞ አተርክኩ ነው ማለት ነው። በእንደዚህ አድርጌ በሳህን አዘጋጅቻቸዋለሁ። እዚህ ጋር ደግሞ ቀይ ወጥ ወይም ደግሞ ምስር ነው። ያው ጾም መሆኑን እንግዲህ ሁላችንም እናውቃለን። እዚህ ጋር ደግሞ ይሄው አተርክኩ ድንቹ ነው ማለት ነው። እና እንደዚህ በማድረግ አዘጋጅቼዋለሁኝ። አንድ ላይ አዘጋጅቼ እየጠበቅኳቸው ነው። እዚህ ጋርም ሳህን እንትን ብዬ አሳይቻችኋለሁ ማለት ነው። እዚህ ጋር ያለውን ሁኔታ እንዳለ አይታችኋል። ይሄንን ይመስላል በትንሹ እንግዲህ የሰው ልጅ እንዳቅሙ መኖር እንደሚችል ማለት ነውና ይሄንን በመሰለ አዘጋጅቻለሁ። እዚህ ጋር ደግሞ ጠላ አለ። ጠላውንም ደግሞ ያው እንግዲህ ቀድቼ አሳያችኋለሁኝ። ይሄኛው ደግሞ እንጀራ ነው፣ አሳይቻችኋለሁ ይመስለኛል። ያው በመሀል ቪዲዮ ተቋርጦብኝ አይቼ ነው ማለት ነው። እና እዚህ ጋር እንጀራ አዘጋጅቻለሁ፣ እንጀራ ቆርጬ እና ይሄንን ይመስላል ቤተሰቦቼ። የዛሬ ክርስትና ኑ ተጋበዙ። ሁላችሁም ተጋብዛችኋል ማለት ነው።